ሰውን ማዳን የሚችለው ሰሪው ብቻ ነው። አንዳንድ እቃዎች ታውቃላችሁ ልክ ያ አምራቹ ፋብሪካ ብቻ ነው ጥገና የሚያደርግለት። ሌላ ቦታ አይድንም፣ አይታከምም፣ አይጠገንም። አምራቹ ፋብሪካ ብቻ ነው አንዳንድ በጣም በዓለም አቀፍ ደረጃ ውድ የሆኑ የደህንነት መሳሪያዎች የሚጠገኑት በአምራቹ ኩባንያ ወይንም ካምፓኒ ነው። እንደዚህ ሁሉ ሰውን ማዳን የሚችለው ሰሪው ፈጣሪው የእግዚአብሔር ልጅ እንጂ ፍጡርን ማዳን አይችልም። ያዝልኝ አይችልም። ታላቁ ኢሳይያስ ምን ይላል? አኮ በመልአክ ዋኮ በተንባር አላለሉ ይመጽእ ወያድኅኖሙ እስመ ውእቱ ያፈቅሮሙ ወቤዞሙ ወአክበሮሙ በኩሉ መዋዕሊሆሙ ለዓለም። በመልአክ አይደለም፣ በአማላጅ አይደለም፣ እሱ ራሱ የእግዚአብሔር ልጅ መጥቶ ያድናቸዋል ይላል። እሱ ለዘላለም ይወዳቸዋል፣ ለዘላለም ይወዳቸዋል። ወአክበሮሙ ለዘላለም ያከብራቸዋል፣ ቤዛ ሆናቸው፣ ተሸከማቸው ይላል። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። አሁን መወገዝ ያለበት መባል ያለበት ኢየሱስ ነው ቤዛ፣ ማርያም ቤዛ አይደለችም ሲባል ነው ወይስ እንዲህ አይነት ክደት ሲካድ ነው? እስቲ ፍረዱ ወገኖቼ። ድንግል ማርያም በሌለችበት መንፈስ ቅዱስን መታደል መሰጠት አይቻልም። ንስጥሮስ ከካደው ክህደት በላይ የአቡነ ፊልጶስ ክህደት ቁጭ አርጎ ቆቡን ቀሚሱን አውልቆ አስቀምጦ ጃኬቱን ለብሶ መውጣት ያለበት ይሄ፣ መወገዝ ያለበት ይሄ። መንፈስ ቅዱስ ማርያም ከሌለች አይሰራም ብሎ በማርያም ኤግዚስተንስ ላይ የሆሊ ስፒሪትን ዘላለማዊ የሆነውን ኩነት ዘላለማዊ የሆነውን ህላዌ መካት ሽምጥጥ አርጎ ክዶ፣ ይሄ እኮ ስለ ማርያም ክብር እኮ የተነገረ አይደለም፣ መንፈስ ቅዱስን የካደ ሰው ነው። አንዲት ቃል ከሲኖዶስ አባላት አንዲት ቃል ያወጣ ሰው የለም። ሽምጥጥ አርገው መንፈስ ቅዱስን ሲክዱ። ታዲያ በዚህ ዘመን መንፈስ ቅዱስ የሚሰራው ማርያም የት ሆና ነው? ንገሩኝ እስቲ። መንፈስ ቅዱስን የሰደበ ኃጢያቱ አይሰረይለትም እኮ ነው የሚለው። ስሬት የሌለው በደል እኮ ነው መስቀል ይዞ ቆብ አድርገው የሚክዱት። ማርያም ቤዛ እንዳልሆነች አንተም ታውቃለህ፣ ጳጳሱም የተናገሩት ያውቃሉ። የተጻፈ ማስረጃ አለ። የኢየሱስ ቤዛነት በግልጽ ተጽፏል። ያንን እውነት ነው የተናገሩት። እኚኛው ደግሞ ምንም የመጽሐፍ ቅዱስ ማስረጃ በሌለበት ሁኔታ ማርያም ከሌለች መንፈስ ቅዱስ የለም ብለው ሲክዱ ዝም ሲባል ምን ይመስልሃል? ይሄ እኮ ከጌታ ከኢየሱስ ክርስቶስ ጋር የተደረገ ጠላትነት እኮ ነው። አሁን የሲኖዶስ አባላት የተባላችሁ ጳጳሳት በምን ሞራል ነው እንዲህ አይነት ክደት የካደ ጳጳስ ተሸክማችሁ ማርያም ቤዛ አይደለችም ብለው የተናገረውን ጳጳስ ለማውገዝ የምትቸኩሉት? ስለዚህ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት። ክርስትና ከተጀመረ ጀምሮ ተሰምቶ ታይቶ የማይታወቅ ከልት ይሄ ነው።